በእንቅልፍ እጦት ተቸግረዋል? እንግዲያውስ እንደ ቀልድ በልተን የምንጥለው የሙዝ ልጣጭን በትንንሹ ከትፈው እንደ ሻይ ቢያፈሉትና ቢጠጡት ምንም እንደሚሆን ያውቃሉ? የሙዝ ልጣጭ ትሪፕቶፋን የተባለ ንጥረ ነገርን ይለቃል። ትሪፕቶፋን ማለት ደግሞ አሚኖ አሲድ ሲሆን እንደ ሴሮቶኒን እና ሜላቶኒን እንቅልፍ በአግባቡ ለመቆጣጠር የሚረዱትን ሆርሞኖች በሰውነታችን ውስጥ እንዲመረቱ የሚያነቃቃ ነው። ስለዚህ በእንቅልፍ እጦት የሚሰቃዩ ከሆነ ይህንን መጠጥ ፍቱህ መፍትሄ ሊሆን ይችላል። አንድ ሲኒ የዚህ የሙዝ ልጣጭ መጠጥ ያለምንም መድኃኒት ጥልቅና ረፍት ያለው እንቅልፍ እንዲተኙ ይረዳዎታል። እንዴት እናዘጋጃለን ብለን ስንል የአንድ ሙዝ ልጣጭ በትንንሽ የተቆራረጠ ከዚያ በድስት ግማሽ ሊትር ውሃ በጨመር የሙዝ ልጣጩን በመጨመር ለ10 ደቂቃ በከፍተኛ ሙቀት ማፍላት። በዚህ በ10 ደቂቃ ውስጥ የሙዝ ልጣጩ ትሪፕቶፋንን በደንብ እንዲለቅ በደንብ ማማሰል። 10 ደቂቃ ሲደርስ እሳት ላይ ማውጣት። ይህንን ውህድ አንድ ሲኒ ያህል በመውሰድ የበለጠ ጥቅሙን ለማሳደግ ከፈለጉ አንድ ሻይ ማንኪያ ማር በመጨመር ወደ መኝታ ከመሄዶ ግማሽ ሰዓት በፊት መጠጣት። ውጤቱ አስደሳች እንቅልፍ ሲሆን የሚያሰቃዩት የነበረውን የእንቅልፍ እጦት ችግርም የድሮ ታሪክ ያደርገዋል።